እናንተ በሰላም ቁጭ ብላችሁ ይህንን ቪዲዮ ስትመለከቱ በቢሊዮን የሚቆጠሩ ሰራዊቶች ስለናንተ ህይወት ሲሉ እስከ መጨረሻው ደማቸው ጠብታ እየተዋጉ ነው። ጣታችሁ ላይ እሳት ቢነካችሁ ያ መረጃ ወደ አንጎላችሁ የሚጓዘው በሰዓት 400 ኪሎ ሜትር ፍጥነት ነው። በአንጀታችን ውስጥ ከኛ የሴሎች ቁጥር በ10 እጥፍ የሚበልጡ ባክቴሪያዎች ይኖራሉ። አሁን በዚህ ሰከንድ በውስጣችሁ ጦርነት እየተካሄደ እንደሆነ ያውቃሉ? እናንተ በሰላም ቁጭ ብላችሁ ይህንን ቪዲዮ ስትመለከቱ በቢሊዮን የሚቆጠሩ ሰራዊቶች ስለናንተ ህይወት ሲሉ እስከ መጨረሻው ደማቸው ጠብታ እየተዋጉ ነው። ዛሬ በትረካ አድማስ የምነግራችሁ ስለ ገዛ ሰውነታችሁ ድብቅ ጀግንነት ነው። ከዚህ ትረካ በኋላ ሰውነታችሁን የምታዩት እንደ ተራ ስጋና አጥንት ሳይሆን በየሰከንዱ ለእናንተ ሲል እንደሚሰዋ ታላቅ ጀግና ወታደር ነው። የነጭ ደም ሕዋሳት ጀግንነት ወይም በቅጽል ስሙ የማይተኛው ሰራዊት። በሰውነታችን ውስጥ ነጭ የደም ሕዋሳት የሚባሉ ጀግኖች አሉ። እነዚህ ተራ ሕዋሶች አይደሉም። እነዚህ የታጠቁ ገዳዮች ናቸው እንጂ። አንድ ቫይረስ ወይም ባክቴሪያ ወደ ሰውነታችን ሲገባ እነዚህ ጀግኖች ወዲያውኑ የማንቂያ ደወል ይደውላሉ። አንድ ነጭ የደም ሕዋስ ጠላትን ሲያገኝ የሚያደርገው ነገር ያስለቅሳል። ጠላቱን ለይቶ ካወቀ በኋላ ራሱን መስዋዕት አድርጎ ባክቴሪያውን ይውጠዋል። ጠላቱን በውስጡ አቅፎ አብሮት ይሞታል። እናንተ ጉንፋን ያዘኝ ብላችሁ ስታስሉ በውስጣችሁ በሚሊዮን የሚቆጠሩ ሕዋሶች እናንተን ለማዳን ሲሉ በየሰከንዱ እየሞቱ መሆኑን አስባችሁ ታውቃላችሁ? ይህ ታላቅ የፍቅርና የመስዋዕትነት ታሪክ በየቀኑ በደማችሁ ውስጥ ይጻፋል። ሁለተኛውና ሌላኛው የሰውነታችን አስገራሚው ክፍል አንጎል ወይም በቅጽል ስሙ የመላው ግዛት ንጉስ ነው። ይህ ሁሉ ሰራዊት የሚመራው በአንድ ጥቁር ክፍል ውስጥ ካለ ንጉስ ነው። እርሱም አንጎላቸው ነው። አንጎላችሁ እናንተን በሕይወት ለማቆየት ያለ እረፍት ይሰራል። እንቅልፍ እንኳን ስተኙ እርሱ አይተኛም። አንድ አስደንጋጭ እውነት ልንገራችሁ። ጣታችሁ ላይ እሳት ቢነካችሁ ያ መረጃ ወደ አንጎላችሁ የሚጓዘው በሰዓት 400 ኪሎ ሜትር ፍጥነት ነው። ይህ ማለት ከአውሮፕላን ፍጥነት ጋር ይወዳደራል። አንጎላችሁ በሰከንድ ውስጥ በሚሊዮን የሚቆጠሩ ውሳኔዎችን ይወስናል። ልብ ይምታ፣ ሳምባ አየር ይሳብ፣ አይን ይርገብገብ እና የመሳሰሉትን አስገራሚና ፈጣን ትዕዛዞችን አንጎላችን ለሰከንድ ትኩረት ቢዘነጋ ኖሮ ሕይወታችን በቅጽበት ያበቃ ነበር። አሁን የምነግራችሁ ምስጢር ምናልባትም ከሁሉም በላይ ያስደነግጣችሁ ይሆናል። ውሳኔ የምትወስኑት በጭንቅላታችሁ ብቻ ይመስላችኋል? ፍርሃት፣ ደስታ ወይም ጭንቀት ሲሰማችሁ ወዴን ባርባር አለው ብላችሁ ታውቃላችሁ? ይህ ዝም ብሎ አባባል አይደለም። ሳይንቲስቶች በአንጀታችን ውስጥ ከ100 ሚሊዮን በላይ ነርቮች እና የነርቭ ሴሎች መኖራቸውን አረጋግጠዋል። ይህ ቁጥር በአንድ ድመት ጭንቅላት ውስጥ ካለው የነርቭ መጠን እጅጉን ይበልጣል። ለዚህም ነው አንጀታችን ሁለተኛው አንጎል ወይም the second brain ተብሎ የሚጠራው። ይበልጥ የሚያስደነግጠው እውነታ ግን እዚህ ጋር ነው። በአንጀታችን ውስጥ ከኛ የሴሎች ቁጥር በ10 እጥፍ የሚበልጡ ባክቴሪያዎች ይኖራሉ። እነዚህ ትንንሽ ፍጥረታት ዝም ብለው ምግብ አይፈጩም። ይልቁንም ከአንጎላችን ጋር በቀጥታ ይነጋገራሉ። ምን መብላት እንዳለባችሁ፣ ስሜታችሁ ምን መሆን እንዳለበት፣ ሌላው ቀርቶ ማንነታችሁና ባህሪያችሁን ጭምር የመቆጣጠር አቅም አለው። አንድ ቀን ድንገት ሲከፋችሁ ወይም ያለ ምንም ምክንያት ስትደሰቱ ያ ስሜት የመጣው ከሐሳባችሁ ሳይሆን በውስጣችሁ ካለው ድብቅ ግዛት ሊሆን ይችላል። እናንተ የገዛ አካላችሁ ንጉስ ናችሁ ወይስ በውስጣችሁ ባሉት ቢሊዮን ፍጥረታት የምትመሩ ተገዢ? ይህ ምስጢር የሰው ልጅን ምንነት ፍጹም ሌላ ትርጉም ይሰጠዋል።
በውስጣችን ያለው እያንዳንዱ ሕዋስ አንድ ትልቅ ሕልም አለው። እርሱም እኛን በሕይወት ማቆየት ነው። አንድ ቀን ካንሰር ሊሆኑ የሚችሉ ሕዋሶች በውስጣችን ይፈጠራሉ። ነገር ግን ሰውነታችን የራሱ የሆነ የጥራት ቁጥጥር አለው። የኛ ዲኤንኤ በየቀኑ በሺዎች የሚቆጠሩ ስህተቶችን ይሰራሉ። ነገር ግን በውስጣችሁ ያሉ ጠጋኝ ሕዋሶች ያንን ስህተት እየተከታተሉ ይጠግኑታል። እናንተ ሳታውቁት ሰውነታችሁን በየቀኑ ካንሰርና ሞትን ድል እያደረገ ነው። ይህንን ያህል ዋጋ ተከፍሎባችሁ ዛሬ እዚህ መገኘታችሁ ተራ ነገር ይመስላችኋል? በእውነት እናንተ የቢሊዮን ታምራት ውጤቶች ናችሁ። እንግዲህ ወዳጆቼ ሰውነታችን ተራ ስጋና ደም አይደለም፣ በቢሊዮን የሚቆጠሩ ጀግኖች የሚዋደቁለት ቅዱስ ስፍራ እንጂ። ይህ ሁሉ መስዋዕትነት የሚከፈለው ለእናንተ ለራሳችሁ ነው። ታዲያ እናንተ ለራሳችሁ ያላችሁ ክብር ምን ያህል ነው? በውስጣችሁ ያሉት ቢሊዮን ጀግኖች በሚያሳዝን ሁኔታ ነው ወይስ በሚያስከብር ሁኔታ ነው የምትኖሩት? የዛሬው ትረካችን ለራሳችሁ ያላችሁን እይታ እንደሚቀይረው ተስፋ አደርጋለሁ። ይህ ትረካ አድማስ ነው፣ ስለ ራሳችን ድብቅ ጀግንነት የምንተርክበት ቻናል። ይህ ቪዲዮ ስሜታችሁን ከነካው ላይክ አድርጉት። በቀጣይ ደግሞ እጅን በአፍ የሚያስጭን የዓለማችንና የሰውነታችንን ድንቅ ተአምራትን ይዘን እስከምንቀርብ ድረስ ሰላማችሁ ይብዛ። ትረካ አድማስ